እስቲ ምንድነው መደረግ ያለበት? ህዋቶችስ እንደው በብልጽግና ወጥመድ ውስጥ እንዳይገቡ ቁማሩን ዳግም እንዳይበሉ ምንድነው ማድረግ ያለባቸው? ብዙ ነገሮችን አንስተናል ከዚህ በፊትም ምናልባት አሁን የተለየ ነገር ላይኖር ይችላል። አብይ አህመድ ግን ካርዷን ስቧታል ኢንጂነር ይልቃል። ሂሳቡ በካርዱስ ይካተልበታል መሳይ። አሁን ከዚህ በኋላ ምንም ነገር የለም። ትላልቁን ገደሎች ሁሉ ተሻግረናል። አሁን ወደፊት የሚታየኝ እኔ እውነቱን ለመናገር ተስፋ ነው። ወልቃይትን መኖሪያ እንዳደረገው እኮ በግልጽ ነው። እስቲ አሁን አንተ ከፈለገ ቆይ እስቲ በፕሪቶሪያ ስምምነት መሰረት የወልቃይትን ጉዳይ ለምንድን ነው የማይፈታው? ለምንድን ነው ወልቃይት ያማራ ነው ብሎ በይፋ ያላደረገው? በጀት ያልመደበለት 8 ዓመት ሙሉ ነው አይደል? ለምንድን ነው ያ ማለት ያማራ ነው ብሎ ሰጥቷል? አሁን አብይ ግን የብልጽግና ወታደር ነው እዛው ያለው። የብልጽግና አባላት ናቸው እዛው የሚያስተዳድሩት። ያንን ግን በጀቱን በጅቶ ለአማራ ትክክል ያንተ ነው ብሏል አብይ ካፎቷል አላለም። ያ ማለት አብይ እየተጫወተብን ነው ያለው። ያማራ ነው ብሎ መስክሮ በትክክል ሰጥቶ እውቅና አድርጎ በፕሪቶሪያ ስምምነት አድርጎት በኋላ እንኳን ቢሆን አንድ ነገር ነው። ፋኖ የሚቆጣጠረው ምንም አይነት መሬትና ግዛት የለው። ባህር ዳርም ቢሆን ወልቃይትም ቢሆን በአብይ እጅ ነው ያለው። ፋኖ ምን ያርግ ነው የሚባለው? ስለዚህ አብይና ፋኖ ምንድነው በህዋትና ብልጽግና ሲጣሉ ከገዳይ ጋር ከብልጽግና ጋር ሆንልኝ ነው የብልጽግናን ጥቅም ለማስከበር ምን ማለት ነው ማለት ነው? በዘላቂው የአማራ ጥቅም ከሆነ በአማራ እውነተኛ ጥያቄዎች ላይ ያለን እምነት ግልጽና የታወቀ ነው። ለማንም ያለ ድርሻው ያለ ፍትህ የአማራን ጥቅም አሳልፈን የምንሰጥበት ምንም ምክንያት የለም። ማንንም ይሁን አጠቃላይ አማራም ይሁን ሁሉም ቢሆን በስስትም ደግሞ ያለ አግባብ ልውሰድ የሚል ሰው ካለ የሚመጣውን ነገር በትክክል ያውቃል። ስለዚህ አሁን ይሄንን መጫወቻ አድርጎ ሽብልቅ አድርጎ በአማራና በትግራይ መካከል ያለውን ልዩነት መኖሪያ ስትራቴጂ ያደረገው አብይን ነቅሎ ፍትሃዊ የሆነ ኢትዮጵያን በብሔረሰቦችም ሆነ በፖለቲካ ኃይሎች ድርድር የወደፊቱን ኢትዮጵያ መበየን ነው የሚያዋጣ። አሁንም ለአማራ አልሰጠውም አብይ በይፋ የምናውቀው ማጭበርበሪያው ነው። ለዛ ማታለያ ያደረገ እንደውም የአማራን ኃይል መሰንጠቂያ ነው ያደረገው መክፈያ። የአማራ ጥያቄ ሆኖ ነው የማልመልሰው አንድ ሌባና ራሱን ለጥቅሙ የሰጠና አብይ ላይ በሆድ ወደቀ ሰው ለአማራ ሐሳቢ ለጎንደር ሐሳቢ። እኔ ደግሞ የአማራ የሆኑ ጥቅሞች ጎንደር አካባቢ ያሉ የማይመለከተኝ ወይም ዘመን አሁን ይሄንን የሚሰማ ሰው አለ? በአንድ ጉርጓድ የተቀበሩ ወጣቶች ባሉበት ሀገር ውስጥ ከአብይ ጋር በላባይ ሆዳም ካድሪ ጎንደር አማራንም ይሁን ጎጃም አማራንም ይሁን አጠቃላይ ወደፊት ያማራን ጥቅም በምንም አይነት እዛ አካባቢ ያሉ ሰዎች ለእንደዚህ አይነት ነገር የሚበቁም ሰዎች አሉ። እነዛ ከከፋፈሉንም ደግሞ እነዛ ሰው ነው የጎንደር ጥቅም አስከባሪ የጎጃም ጥቅም አስከባሪው ነው አብይ የገዛው ሰው። እንደው እንዴት ቢንቁን ነው ማለት እንደው መጀመሪያው ነው። ሁለተኛ የትግራይ ኢሊትስ ቢሆንም በዚህ በተዘበበ ሁኔታ ከአማራ ኃይል ጋር መጣላትና ያልተገባ ግጭት የት ድረስ እንዳደረሰን አጠቃላይ ይሄን ጠፍቶት እንደውዛቸው ወልቃይት ላይ ብቻ ተሸጉጦ ለአብይ መጫወቻ ይሆናል ብለህ ነው የምታስብ? የአብይ ሆዳም ካድሪ አስቦ የትግራይን ኢሊት ሊያታለች ነው ወይ? እኔ አልጠራጠርም በአብይ እውነት ማን መሰለኝ ደግሞ በተግባር አልፈውታል እኮ ቁስሉ ትኩስ በነበረበትና ክፍቱ ነው ገና በሚያቃጥልበት ጊዜ እኮ አልፈውታል። አማራን ንውጋኑ እስከ መሳሪያችሁ ተቀመጡ ሲላቸው እኮ ዙር በልብለውታል እኮ የትግራይ ኃይል እና አሁን ተመልሰው እሱ ጋር ዘው ብለው ይገባሉ ብዬ እንዴት ሞኝ ያረጋቸዋለሁ ነው ማለት። እነዛ ሰዎች እኮ እንደው ሞኝ እንደው ዝም ብለህ ቅሬታ ሁሉ ባለበትና ፖለቲካ ፍሉድ ስለሆነ እንደው ፖለቲከኛ ደፍሮ አይናገርም እንጂ ዛር ባትል ሃልደር ኤክስፒሪየንስ ሊሆኑ ሰዎች ናቸው። ዝም ብለው እንደዚህ አይጃጃሉ። ያንን ደግሞ አልፈውታል። ከኤርትራ ጋር ተባብረው ሲሰሩ ቅሬታ ስለሌላቸው አይደለም። በፖለቲካ ግን ውሳኔዎች አስቸጋሪ ሁኔታዎችን አልፎ ያንን ገደል አልፎ የተሻለ ነገር መወሰን ትልቅነትና የሚያስከብር ስራ ወደፊትም በትውልድ ውስጥ የሚያስከብር ነገር ስለሆነ ነው።
የፋኖ ኃይሎችም ቢሆኑ አጠቃላይ መዋቅራዊ ለሆነው ችግርና አሁን ለደረስንበት ችግር ተጠያቂ ስላደለ አይደለም። ግን ይሄንን አልፈን ወደፊት መሄድ የምንችልበት መንገድ ካለ መሪነት ማለት በዚህ አስቸጋሪ ሁኔታ ውስጥ አልፎ መልካም ነገር ማምጣት እንጂ ባለፈ ቁስል ውስጥ እያለቀሱ መኖር እንደማይሆን አውቀው ጎበዝ፣ ደፋር፣ አርቆ አስተዋይ መወሰን የሚችሉ የፋኖ አመራሮች ስለመጡልን ይሄንን ታዲያ በላባይ ካድሬና በሆዶ የወደቀ እንደው ምኑንም የማያውቅ ሰው አታሎን ፋኖ ጎንደርን አማራ ጥቅም አሳልፎ ሊሰጥብህ ነው እንዴት ምንናናቅ ነው መሳይ እንደው እንዴት ያለ ጉድ ነው ማለት ምን ሆነ ነው እንደዚህ ደግሞ ስለምንድን ነው እንደዛ የሚሆነው ለምን ነው የምንጠረጠረውኛ እሺ እኛን 4 ኪሎ ሊያስገባ ነው ከተባለ 4 ኪሎ ስንገባ ያማራን ጥቅም አሳልፍ እንዴት ነው መሳሪያው ባንኩ ታንኩ በእኛ እጅ ሲገባ እንደው ሌላ ያምራቸዋል አማራ ትምክተኛ ነው ምንባል እንደው በእነስሙ እና ምንም ለፕሮፓጋንዳ እንኳን የሚበቃ ነገር የለውም እንደው ምንም ሐሳብ አይግባን ግን በሁለት አመቱ በዚህ ርቀት ውስጥ እንደው ብዙ ትላልቅ ስራዎችን ሰርተናል መሳይ